ቃኝ ሊባል የሚችል ነገር ጥቀሽ። ህይወት አርቲስቱ ዛሬ ጠዋት ለወትሮ የስራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገት ህመም የተሰማው ይላሉ የመረጃ ምንጮች እንደገለጹት። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? ይህ በመንገዴ ሚዲያ ነው። በዛሬው መሰናዷችን ታዲያ አሁንም በስብራት እና በሀዘን መረጃዎች ተመልሰናል። ታዲያ ትናንት ህልፈቱ የተሰማው የምንወደውና የምናከብረው የኢቢኤሱ ድምቀት የሳቅ ምንጭ ሆነው አርቲስት ነፃነት ወርቅነህ የሞቱ መንስኤዎች እየተነገሩ ይገኛሉ። እንዲሁም ደግሞ የመጨረሻ ሰዓቶቹስ ምን ይመስላሉ የሚለው ይፋ ሆኗል። እኛም ወደ እናንተ ልናደርስ ወደናል። ቤቱን ያልተቀላቀላችሁ በመቀላቀል እንድትጀምሩ ወደዱትን ላይክ፣ ኮሜንት፣ ሼር በማድረግ እንድታጋሩት በአክብሮት የጠየቅኩኝ ወደ መሰናዶ ቀናው አባችን ቆዩ። በብዙዎች ልብ በድንገተኛ ህልፈቱ ስብራትን እየተቀዳጀው የተወዳጁ አርቲስት ነፃነት ወርቅነህ የኢቢኤሱ ድምቀት የቤተሰብ ጨዋታው ፍልቅልቅ ነፂ የሞቱ መንስኤና የመጨረሻዎቹ ሰዓታት ምንኛ አስፈሪ እና አስደንጋጭ ሆነው ይሆንን? አርቲስቱ ዛሬ ጠዋት ለወትሮ የስራ እንቅስቃሴው ለመውጣት የለባበሰ ሸብረብ እያለ ባለበት ሰዓት ድንገተኛ ህመም ተሰማው ይሉናል ምንጮቻችን የገለጹትን ነው። ነፃነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት በዚያች ወቅት የዛች የመጨረሻ ዕለት ከፍተኛ ህመም የተሰማው። ታዲያ ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ቢሆንም ጓደኛው እንደደረሰም በፍጥነት ወደ ICMC ሆስፒታልም አመሩ። እዚያስ ምን ተፈጠረ? ይሆናል አስፈሪ ትዕይንት፣ አስፈሪ ፍጻሜ እዚህ ጀምሯል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረ በኋላ ግን በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። በቀትር በምሳ ሰዓቱ ከጓደኛ ጋር ሸብረብ ተብሎ በሞቴ አፈር ሲሆን በሳንቃው ደረቴ ይችል ላንተ ይችል ለኔ እየተባባሉ በሚጎራረሱበት በዛች ሰዓት በጭሱ ትርምስ በቡናው ድምቀት በዛች ሰዓት ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናወኑ። እሱም ላይመለስ ይችን ዓለም ተሰናብቷት ሄደ። ላይመለስ ወደ ጥበብ፣ ላይመለስ ወደ ቴሌቪዥን መስኮት፣ ላይመለስ ወደ ኮሜዲውና ወደ ፈገግታው፣ ላይመለስ ወደ የቤተሰብ ጨዋታ ድምቀቱ እችን ዓለም ተሰናበታት። ያሳዝናል። ነፂ በፈገግታ ነፂ በደህና ነኝ ባይነት ተሸንፎ አተመ። አርቲስት ነፃነት ወርቅነህ ታዲያ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ይኸውላችሁ ይለናል። እናትና አባቱ በህይወት ስለሌሉ ያሳደገችው አያቱ እጅግ ይወዳቸው የነበረው ነፃነት በልበ ሙሉነት ይህንን ሲል በተደጋጋሚ ተደምጧል ይሉናል ምንጮቻችን። ስሞት አያቴ አጠገብ ሌልቱ ጊዮርጊስ ቅበሩ ሲል ለወዳጆቹ ደጋግሞ ይናገር ነበር። ምንኛ መታደል ነው! አያቴ ጎን ሬሳዬን አስቀምጡ፣ አያቴ ጎን አጋሩ አድርጓት ማለት፣ አያቴ ጎን ቁጭ አድርጉኝ፣ እንደ ድሮ እንደ ልጅነቴ በቅፏት አሙቀኝ ማለት ምንኛ መታደል ነው! ያሳዝናል፣ ልብ ይሰብራል፣ ወዳጅነት እስከ መቃብር ይዘልቃል። እውነት ነው። ይህ ድንገተኛ ሞት ታዲያ ከመከሰቱ ከሳምንት በፊት ነፃነት ወደ አሌልቱ ጊዮርጊስ በመሄድ ቤተ ክርስቲያኑ ስለማደስና የልማት ስራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበረ። ይህ መንፈሳዊነትስ አያስደንቅም ትላላችሁን? ብቻ ተጠዋል።
አርቲስቱ የቀብር ስነ ስርዓት ታዲያ በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና ለኪነ ጥበቡ ላበረከተው አስተዋጽኦ በሚል በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተወስኗል ብለዋል መረጃ ምንጮቻችን። ዳሩ ግን ከሱ ኑዛዜ የሱ ክብር ይበልጣልን እላለሁኝ። እኔ ደግሞ ኑዛዜው ይከበርለት ባይነኝ። እንደው ምን ይሆን ብቻ አላውቅም። ለተወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እኔም በበመንገዴ ሚዲያ ስም ተመኘሁኝ። ልቀጥልላችሁ እስኪ። አይቸው መመለስ አቃተኝ። ይህንን ነገር ባላጋራችሁ እኔም ቅር ይለኛል ስል እችን ጨመርኩላችሁ። ሳቃችን ትዝታ ሆነ፣ ደስታችንም ታሪክ ትላለች በቃል አጋኖ አስመርኩዛ። መስከረም ጌታቸው ናት እቋና ተወዳጇ ዜናችን። አልጽፍም ብዬ ነበር ግን ታነበው ይመስል ዝም ስል ትታዘበኝ ይመስል ይህለለ ፈልጌ ነው መጻፊ ትለዋለች። በንባራች ተኛል ጽሑፍ በእውነት ነፂ ምን ያህል እንደምንወድህ ምን ያህል እንደምናከብረህ በአንተ ስራ ስንት የሐዘን ድባብ የወረሳቸው ፊቶች እንደፈኩ የተከደኑ ጥርሶች በፈገግታ እንደተከፈቱ አልነገርንህንም ትላለች። አንተም ዋጋህን ያወቅከው አይመስለኝም ትላለች በአራት ማዕዘን አጽንታ ትላለች መስከረም። አንተ ስትኖርበት የምንጠላውን እንወዳለን፣ አንተ ስትኖርበት የሰለቸንን ዓለም ሌላ ገጽታን ታሳየናለህ፣ ልንወዳት እንዳዳለን። ፍሬሽማን ቲያትር ሲመረቅ የቲያትሩ መሪ ተዋናይ ሆነ ሳለ የተሰለፈው ህዝብ ሁሉ እንኳን ደህና መጣችሁ ስትል ነበር ለመጀመሪያ ጊዜ ያየው። ሰዎች ያለህን ክብርም የተረዳው ትላለች መስከረም ትላለች። ነፂ በዘር ወይ በሃይማኖት የማይከፈሉብህ የሁሉም ነበርክ። ጥቂቶች ብቻ የሚያገኙት መታደል ነው፣ እግዚአብሔር የሚሰጥ ጸጋም ነው። ግና አንተን በመሰሉ ህይወት የሚያቀሉ ጥበበኞች አብረን የምናሳልፋቸው ብዙ ጥማት ነበሩ። ይገርማል። እንግዲህ ምን እንላለን? እንባችን አይመለሰ ለቤተሰብ፣ ለወዳጅ፣ ለአድናቂ ሁሉ መጽናናት ይሁን። ሳትሰስት ስለሰጠህን እያመመህ እንኳን ከቤታችን ስላልጠፋ እናመሰግናለን። ነፂ እስካለንና የማይቀረው ማረፊያችን እስክንገናኝ እናስባለን። አንድ የቤተሰብ አባል ወይ አብሮ አደግ የተለየን ያህል ነው የደነገጥነው፣ ያዘንነው፣ ያለቀስነው ጃቻ ትላለች በቃላባኑ ሐዘኗን። የዘመናችን መልክ ቆንጆ ትዝታችን በታሪክ ሰምተን ሳይሆን እድሜህን ስለተጋራን ደስ ይለናል ትላለች እቺ እንቁ ጋዜጠኛ። እግዚአብሔር ነፍስህን በአጸደ ገነት ያሳርፍልን። አይገርምም? ነፂ አረፈ ብለን እያወራን ነው ትላለች በስብራት። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን እንግዲህ እዚህ ላይ ደርሰናል። በበመንገዴ ሚዲያ ስም ለወንድማችን ለአርቲስት ነፃነት ወርቅነህ ሐዘናችንን እየገለጽን ለቤተሰቦቹም መጽናናትን እየተመኘን የዛሬው መሰናዷችንን እዚህ ላይ ጨረስን። ቀጣይ በሌላ መሰናዶ እስከምንገናኝ ድረስ ቸር ቆዩ። ቤቱን ያልተቀላቀላችሁ ተቀላቀሉ። ከወደዳችሁትም ደግሞ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙዎች እንዲደርስ አክብሮታዊ ጥያቄ ነው። ሰላም በያለንበት ለሁላችን። ቸር ቆዩ።